ዴቪዬ መሳይ እኮ በዚህ ዘፈን አለቀስኩኝ ብሎ ያለቀስ አርጎት እስኪ ቴዲ አንድ ያለቀቅላቸው እንዲማ ካስለቀሰልኝማ በደንብ ያልቅሱልኝ። እስከ መቼ ነው ህዝብ የሚያስለቅሱት? እነሱም ያልቅሱ። ምን አለ ምን ብሎ አለቀሰ ብሎ አለ። ሌላ ዘፈን ከሰማነው ውጪ አለ እንዴ? እናቴ ስትወልደኝ መቼ አማከረችኝ፣ የፊት ጥራዝ ባሟለችኝ፣ ቻልኩኝ በልጅነት አለቀስኩ አብሬ ምዘራለን። እሱንም ስራለት እስኪ ሪሚክስ አርጉና ስሩለት ለሱ። መሳይ ያለቀሰ ሰው አይቶ አያውቅም። በዘመኑ ያለቀሰ ሰው አይቶ አያውቅም። እንኳን ሊያለቅስ ይቅርና እንዴት መሳይ የሚያለቅሰው በስተቴ ብላችሁ ሿሿ ነው። ደግሞ እንደገና አብይ የኢትዮጵያ ጠቅላይ ሚኒስቴር የአሜሪካውን አክቲቪስት አስለቀሰ ተብሎ ደግሞ በሱ እንደገና ልንጮህ ነው። እንደገና ደግሞ ይሄ ነገር እውነት ከሆነና በቪዲዮ ከተላለፈ አሁን እዚህ ጋር እንትኖች ስቴት ዲፓርትመንቱ ሊገባበታል። ስቴት ዲፓርትመንት ይሄ እንደዚህ አይነት አጀንዳ ካገኙ ሁማን ራይት ነው የሚሉት እነሱ፣ ስብና የሰብአዊ መብት ነው የሚሉት። አሁን የኢትዮጵያው ጠቅላይ ሚኒስቴር አክቲቪስቱን አስለቀሰው ኤቪደንስ ይባላል። ሲያለቅስ በቪዲዮ ካለ እሱ ይቀርባል። ሁማን ራይት፣ ሬድ ክሮስ፣ አምነስቲ ሁሉ ይረባረቡበታል። ማስረጃ ቅርብ ናወድ ማስረጃ ቅርብ